አንድ አሁን ደግሞ የተመረጡ አሉ የሚከፋፍሉ በአፋቸው የሚከፋፍሉ የተመረጡ አሉ። አሁን ምርጫ ውስጥ ተመርጠው የገቡ እነሱን ራሱ መንግስት እንዲያያቸው ጥሪ ያቀርባለሁ። እኔ ደንታ የለኝም። ለምን እንደሆነ ታውቃለህ? ሁሱ አይነ ስውራ ነኝ። እኔ ለጥያቄ ሳይሆን የገባሁት ስለ አብደላ ኢብኑ መክቱም የአይነ ስውራን የቁርአን ትምህርት ቤትና ማህበሩን ስለዛ አንዳንድ ነገር ለማብራራት ነው። ማውራት እንድችል ስትፈቅድልኝ አወራለሁ። እሺ፣ ከይቅርታ ጋር አንቺ አይነ ስውር አይደለሽም አይደል? ነኝ፣ አይነ ስውር ነኝ። ከመስራቾቹም አንዷ ነኝ። ማሻአላህ ታችን አላህ ይጠብቅሽ። አንድ ሐዲስ ልንገርሽና ከዛ ትቀጥያለሽ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ አሉ። قال النبي صلى الله عليه وسلم قال الله تعالى يعني في الحديث القدسي ነብያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። አምላካችሁ አላህ እንዲህ አለ፣ ከባሪያዬ ሁለቱን አይኖችን ወስጄበት የታገሰውን አወጡ ቢሂመል ጀና አሉ። ጀነትን ለውጭ ሰጠዋለሁ የትንሣኤ ቀን ብሎ ተናግሯል ብለው ቃል ገብተዋል። ይሄን አምላካችን አላህ ለታቸዋል አይደል? ነገር ግን ያን እንድታገኙ ዘንድ ሁለት ነገር ያስፈልጋል። አንደኛ ሰብር ማድረግ يعني عدم التجزع አለማማረር። ይሄ የአላህ Subhanahu Wa Ta'ala ውሳኔ ነው። ውሳኔውንም ወደጄ ፈቅጄ ተቀብያለሁ በሉ በውስጣችሁ ከታቸዋል። ሁለተኛ ኢህቲሳብ ከአላህ ዘንድ ይሄን ምንዳ ማሰብ ነገ የውመል ቂያማ ሁለት አይኖችን ወስጄበት ወይንም ደግሞ ይሄንን ያልሰጠሁት ባሪያዬን ነገ የትንሣኤ ቀን ገነትን ለውጪ ሰጠዋለሁ ብሎ የተናገረውን ያንን ምንዳውን እፈልጋለሁ ከአምላኬ ከአላህ ዘንድ ብላችሁ አስቡ። ምንዳችሁ ጀነት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ፣ ቀጥይ እህቴ። አላህ ሰብሩን ይስጣችሁ፣ ኢህቲሳቡን እንዲሁ በልባችሁ ላይ ያሳስባችሁ። አሚን። ኡስታዝ ጀዛኩሙላህ ኸይር። እኔ ያው ስሜ ዘይነብ ጀማል እባላለሁ። ከአብደላህ ኢብኑ መክቱም 11 ዓመት ሆኖታል ከተመሰረተ። ህጋዊ ሆኖ ደግሞ ከተቋቋመ 7 ዓመት ሆኖታልና አብደላህ ኢብኑ መክቱም የተቋቋመው በ10 አይነ ስውራን ነው። እኔን ጨምሮ ሌሎች 9 አይነ ስውራን አሉ። በእነዛ ነው የተቋቋመው። 11 ዓመት ሆኖታል እንደተናገርኩት። ይህ ድርጅት የሚያደርገው ያው ለአይነ ስውራን ኦዲዮ ኢስላሚክ መጽሐፎችን በኦዲዮ ከነሚሞሪው በነፃ በመስጠት ቁርአን ደግሞ የብሬል ቁርአን በፊት አክለል ኸይሮች ከውጭ ነበር የሚልኩልን። አሁን ግን ያው እዚህ በተደረገው ጥረት 2 ኢምቦሰሮች ተገዝተው የብሬል ቁርአን እንዲሁም ተፍሲር የተለያዩ ኪታቦች ደግሞ እዚህ ይታተማሉ። እነዚህን ሁሉ የሚሰጠው ያው በነፃ ነው። አይነ ስውራን ማንኛውም አይነ ስውር ሙስሊም ከሆነ አገልግሎቱን በነፃ ነው የሚያገኘው ማለት ነው። እንዲሁም ዩኒቨርሲቲ ሲገቡ የተለያዩ ድጋፎችን ብርድ ልብስ ምናምን የኪስ ገንዘብ ሲመረቁ ደግሞ ሰላም አለይኩም ሙሱ አንዴ ሚዩት አድርገው ወንድም እየተናገረች ነው ትጨርስ። እሺ ቀጥይት። የመመረቂያ ልብስ ምናምን ይሰጣል ማለት ነውና ይህ ማህበር የተመሰረተው ሁላችንም የተማሩ በተመላላሽም ሆነ በቦርዲንግ ሚሽነሪ ስኩሎች ነው። ኢስላሚክ ትምህርት ቤት ምንም የለም አሁንም ድረስ ከሱ ውጪ የለም። ከዚህ በፊትም ደግሞ አልነበረም ነው። እዛ ሁላችንም ስንማር የነበረው ያው በዛ አደብ ነው። የፕሮቴስታንት ከሆነ በፕሮቴስታንት አደብ ነው የምንማረው። የካቶሊክ ደግሞ የካቶሊክ የተለያዩ ወላይታ ሊሆን ይችላል። እኔ አሁን አዲስ አበባ ላይ ምስራች ትምህርት ቤት በሚባል ብሬል በሚያስተምር ነው የተማርኩትና ጧት ጸሎት እንማር ነበር እና መዝሙሮች እንድንዘምር ያው ትምህርቱን ለማግኘት እነዚህን ነገሮች ማድረግ ነበረብንና በዛ ሁኔታ ነው። ቦርዲንግ ስኩል ደግሞ ሲገባ ከህፃንነት ነው እዛው ነው የሚታደረው። ሁሉ ነገሩ በእነሱ ነውና አንዳንዴ ያው ከማህበረሰቡ አንፃር አካል ጉዳተኞች አንዴ ወስደው ራሱ ቦርዲንግ ስኩል ከሰጡ መተው አይወስዷቸውም ቤተሰብና ካለው ተጽዕኖም እንደ እርግማን እንደመቆጠሩ መቶ የመውሰድ ባህል የለምና ወደዛ ይተዋቸዋል። ያኔ በሌላ እምነት ነው የሚያድጉት። ያንኑ ይዘው ይወጣሉ። ሲያድጉም ደግሞ ወደ እስከ 6ኛ ክፍል ወር ከ8 በኋላ ወደ አዲስ አበባ ከመጡ በኋላ ተከራይተው የሚኖሩት አቅም ስለሌላቸው በማህበር ነው የትኛውም እንትን ጋር ማለት ነው። እና እዚህም ሆነው የሚረዳቸው እንዲሁ አይነት ድርጅቶች ናቸውና በእርግጥ ለኛ ትልቅ አስተዋጽኦ አድርገውልናል። እነሱ ውስጥ የተለያዩ ተጽዕኖ ደርሶብን ብንማርም አሁን እኔ ባለፈው አመት ከአዲስ አበባ ዩኒቨርሲቲ በሶሻል ወርክ ነው ግራጁዌት ያደረኩትና ያንን ያደረጉልን እነሱ ናቸው። የኛ እንትን አልነበረምና አሁን ግን 2 አመት ሆኖታል ቢያንስ ትምህርት ቤቱ 6000 ካሬ ላይ የሚያርፍ ዲዛይን የተደረገ ፕሮጀክት
ፕሮጀክት አለ። ነገር ግን ያንን መሬቱን ከመንግስት 2 ዓመት ጥረት እየተደረገ ነው መንግስት እንዲሰጥ፣ እስካሁን የለም። ግን ያ እስኪጀመር ተብሎ የተጀመረው ቡራዮ ፖሊስ ጣቢያ አካባቢ እስከ 3ኛ ክፍል ህፃናትን የሚቀበል ትምህርት ቤት አለና ያ ትምህርት ቤት 20 ተማሪ ብቻ ነው መቀበል የሚችለው። 2 ዓመት ሆኖታል። ዘንድሮ 20 ተማሪዎችን አስመርቆ አወሊያ ተረክቦ አወሊያ የሚያድሩበትን ቦርዲንግ ስኩል ቦታ ሰጥቶ እዛ ሊያስተምራቸው ቃል ገብቶ እዛ እየተማሩ ነው በነፃ። ግን ወጪያቸው ምናምን የሚቻለው በዚሁ ነው። ቦርዲንጉን እንትን ማደሪያ ምናምን ግን ሰጥቷቸው እዛ እየሄዱ ነው እና አሁንም 20 ተማሪ ተቀብለዋል። በነገራችን ላይ በጣም በሚሊዮን የሚቆጠር አይነ ስውር አለ። የሚመዘገቡትም በሺዎች የሚቆጠሩ ናቸው። ግን 20 ተማሪ ብቻ ነው መቀበል የሚችለው እና አንደኛ የምፈልገው እኔ እዚህ ጋር ሁሉም ኢትዮጵያ ያሉ ሰዎች ሄደው ቢጎበኙና ቢያዩ ደስ ይለናል። አብደላ ከተቋቋመ በኋላ ወደ እምነታቸው የተመለሱ ብዙ ሰዎች አሉ፣ ዲናዊ እውቀት ሲደርሳቸው ማለት ነው እና አሁንም ግን እዛ ቦርዲንግ ስኩሎች ውስጥ የሚማሩ በጣም ብዙ ናቸው ከአቅም አንጻር ማለት ነው። የለም እና ሌላ ትምህርት ቤት እና የግንዛቤ ማስጨበጫ ብዙ ፕሮግራሞችን ያዘጋጃል። ሄደው እንዲያዩ ቡራዩ ፖሊስ ጣቢያ አካባቢ ይገኛል ትምህርት ቤት የህፃናቱ። ቢሮውን ደግሞ የሚፈልግ 6 ኪሎ ሊደርሺፕ ህንፃ 5ኛ ፎቅ ላይ ቢሮ አለ። እዛ ሄዶ እየተሰሩ ያሉ ነገሮችንም እንዲሁም ዶክሜንተሪዎችም አሉ፣ እነሱን ማየት ይችላል። ልጆቹ ጋር አብሮ በመሄድ በማጫወት አባል ሆኖ ደግሞ በየወሩ ኢትዮጵያ ላሉት ከ50 ብር ጀምሮ የሚችሉትን በየወሩ በመስጠት ውጭ ያሉት ደግሞ $10 ጀምሮ በመስጠት እንዲሁም የብሬል ቁርአኑ ነፃ ነው ለአይነ ስውር የሚታደለው። ለዛ ለአንድ አይነ ስውር 3000 ብር ወይም ደግሞ ውጭ ያሉት $20 በመክፈል ለአንድ አይነ ስውር በነፃ እንዲሰጥ በማድረግ ነው እንትን የሚለው እና የብሬል ቁርአኑን አንዴ ከወሰድን ደጋግመን ልንወስድ እንችላለን። ለምሳሌ የሚታሸገው እንደናንተ አይደለም። በጣም ትልልቅ ቮሊዩም 6 ትልልቅ ቮሊዩሞች ናቸው ያሉት። ላያያዝ ምቹም አይደሉም። አስተሻሸጋቸውም ጥንቃቄ እንትን ስለሚል ብዙ ጊዜ ልንወስድ እንችላለን በተደጋጋሚ ማለት ነው እና ሄዳችሁ ብታዩት መጀመሪያ ስታዩ ነው ሁሉንም የምትረዱት። መሬት የወረደ ነገር ስለሆነ ያን ብናሳድግ ደስ ይለናል ነው የሚለው። አብደላ ኢብኑ ኡሚ መክቱም ያው የአይነ ስውሩ ሰሃባ ስም ነው፣ በሱ ስም ነው የተመሰረተው። ዩቲዩብ ፔጅም አለው እንዲሁም ደግሞ ቲክቶክ ፔጅም አለው። ግን በቲክቶክ ፔጃቸው ደግሞ ከተመቻችሁ ጁሙአ ከ2 ተኩል በኋላ እዛ ላይ ራሳቸውን የማስተዋወቅ ፕሮግራም አላቸው። ብትመጡ ደስ ይለኛል። አብደላ ኢብኑ ሄዳችሁ ብታዩትና ብትዘይሩት እንዲሁም ደግሞ ብትጎበኛቸው እንዲሁም ያሉበትን ሁኔታ ብታዩ ከጎናቸው ብትቆሙ መልካም ነው። እሺ ስልክ ደግሞ ካፈለጉ የእንትኑ ስልክ 0903 999988 ሙሉ ከዚህ የተሻለ መረጃ ማግኘት ይችላል። በቃ አዲስ አበባ ነው ያላችሁት አይደል? እና አካውንትን ይላሉ አንዳንድ ልጆች፣ ምናልባት ማገዝ የሚፈልጉ ልጆች ካሉ የሚታገዝ ነው። የኔም ባዮ ላይ ስልክ አለ። የውጭ ሀገርም የዜል አካውንቶች አሉ፣ ልልክላቸው እችላለሁ። ግን ጁማአ ከመጡ ደግሞ እዛው ያገኙታል። ቁርአን ቤቱ ያለው ሰበታም ላይ፣ ሁሉም ክፍለ ሀገሮች ላይ ቁርአን በየአመቱ ክረምት ላይ እየተካሄደ ብዙ ቢያንስ 15 ክፍለ ሀገራት ላይ ሄደን አስቀርተናል ማለት ነው። ወራቤ፣ ጎንደር፣ ብቻ ሁሉም ቦታ። አሁን ደግሞ ሰበታና አዲስ አበባ ነው በቋሚነት ያለው። መልካም መርሐባታችን ጀዛኪላሁ ኸይራ ወባረከላሁ ፊክ። ኪታብ እስትቀራላችሁ ቁርአን ምናምን እንደዚህ ያቀራችኋል? አዎ አሁን ቁርአኑ ስላለ ይዘን በየአካባቢያችን እንችላለን። የምንፈልገውን ኪታብ ደግሞ ሄደን ይህን ኪታብ በብሬል አድርጉልን ካልን ያረጉልናል ማለት ነው። እዛ 6 ኪሎ ቢሮ አላቸው። ምን ያክል ቀርተህ ቁርአን አክተመሻል? በነዘር ኦኬ። እስኪ ቅረብ ቁርአኑ ቆይ እዛ ነው ላውጣውና እስከዛ ሌሎችን እንትን በል እስከማዘጋጀ እና እህታችን ማየት አትችልም። በተፈጥሮ ቁርአን አክትማለች ምናምን የምትቀራበት የራሷ የተዘጋጀላችን ቁርአን የሚቀሩበታል። እንዲህ እየነኩና ወላሂ በጣም ጠንካራ ናቸው። እኛ ብንሆን እንዴት ነው አይናችን ቢያዛ ከባድ ነው። ያላህ ሰባቱን ይስጣቸው፣ ጥንካሬውን ይስጣቸው። ማሻአላህ። እሺ ጥያቄ ያለ ይቀጥል። እስከዚህ
እሺ ጥያቄ ያለው ልጆች ኮፒ ሊንክ አድርጉ። የሆነ ያዝ ምናምን እያደረገ ነው። እሺ የገባችሁ ልጆች ጥያቄ ካላችሁ ጠይቁ፣ ከሌላችሁ ደግሞ እንውረድ። እሺ አድሚኖች በተራ አስገባቸው። ሌሎች እነሱን አውርዳቸው። ሁለት ሙሳ አንድ ቀን የነሱን ቲክቶክ ብትጋብዘ ይቻላል፣ ደስ ይለናል። ሙስሊም ወንድሞቻችን ናቸው። ሙስሊም ባይሆኑ የሆነ በአካላቸው የተጎዱ ሰዎች ካሉ ቢረዱና ቢታገዙ ከዚህ አንጻር ችግር የለው፣ እምነታቸው በእምነት እስካልሆነ ድረስ እና አንዱ ለሌላው ለተጎዳ ወንድሙ መቆም አለበት። መን ላ የርሐም ላ የርሐም አሉ ነቢ ሰለላሁ ዐለይሂ ወሰለም። የማያዝን አይታዘንለትም አሉ። አሁን ደግሞ የተመረጡ አሉ፣ የሚከፋፍሉ በአፋቸው የሚከፋፍሉ የተመረጡ አሉ። አሁን ምርጫ ውስጥ ተመርጠው የገቡ እነሱን ራሱ መንግስት እንዲያያቸው ጥሪ ያቀርባለሁ። እኔ ደንታ የለኝም። ለምን እንደሆነ ታውቃላችሁ? ለኡማው የማይጠቅም መምራት አይችልም። ሙስሊምን የሚከፍል ለሙስሊም መምራት አይችልም። መንግስት ነው ለአገር ለሚመራው ጥሪ ማቀርብ። መርሐባ የተናገረችውን ንግግር እንግዲህ ሁላችሁም ሰምታችሁታል። በመጀመሪያ ደረጃ ግን እንደዚህ ሴትዮ እንደዚህ መሆን፣ እንደዚህ መጋል፣ እንደዚህ ስሜታዊ መሆን፣ እንደዚህ መቅለብለብ ያው ድርጊቷን በመመልከት በዚህ አማርኛ ነው የምገልጸው። እንደዚህ መሆኗ ያላትን ሐያ የሴትነትን ሐያ አውልቃ የጣለች መሆኗን ከንግግሯና ከድርጊቷ የምንረዳው ነገር ነው። በሁሉም ነገር ላይ እኔ ካልገባሁበት፣ ሁሉንም ነገር እኔ ካልጨበጥኩት፣ እኔ ካላየሁት፣ እኔ ካልተናገርኩበት የምትል ሴት ናት። ሴት ልጅ በዚህ አይነት ሁኔታ እንደዚህ ሲሆን በጣም የሚያስጠላ ነገር ነው። ሐያ በሁላችንም ላይ የሚጠበቅ ነገር ነው፣ በወንዱም በሴቱም የሚጠበቅ ነገር ነው። ነገር ግን በሴቶች ላይ ደግሞ ይበልጥ ሊላበሱትና እንደ ልብስ አድርገው ሊይዙት የሚገባ ትልቁ ነገር ሐያ ነው። የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ከሆንሽ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶችንም አርአያ አድርገሽ የምትይዥ ከሆነ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ከእንዳንቺ አይነት ተግባር የጠሩ መሆናቸውን ማወቅ አለብሽ። ሙፈሲር ነኝ ትያለሽ፣ ተፍሲር ትፈስሪያለሽ፣ ሐዲስ ትናገሪያለሽ፣ ዳዕዋ አደርጋለሁ ትያለሽ። በዚህ አይነት መልኩ የነብዩ ሰለላሁ ዐለይሂ ወሰለም ውድ ባለቤቶች ይህንን ተግባርሽን ቢያዩትና ቢመለከቱት ምን ያክል እንደሚያወግዙት አካሃዳቸው በመነሳት መገመት የሚከብድ ነገር አለ። አይሻ ረዲየላሁ ዐንሃ ሐዲስም ዘጋቢ ናት፣ አስተማሪም ናት። ነገር ግን ስታስተምር ሐዲስን ስታስተላልፍ ያንቺን አይነት ድርጊት፣ ያንቺን አይነት መወራጨት፣ ያንቺን አይነት ድምፅ መጮህን በጭራሽ አይታይባቸውም ነበር። ነገሩ ከመጀመሪያውም ታላላቅ ኡስታዞች መክረውሻል። ምክራቸውንም እንደማትቀበይ ለስሜትሽ ተገዥ መሆንሽን በራስሽ ያሳየሽው ነገር ነው። ከኡስታዝ ወሂድ ጋር አላህ የጠብቀውና በኒቃብ በሂጃብ ጉዳይ ላይ ያደረግሽውን አንዳንድ ቃለ ምልልስን አይቼ ነበር። በስነ ስርዓት ሊያስረዳሽ እየሞከረ እንዴት አይነት ሁኔታን ስታሳይ እንደነበረ ሚዲያ ላይ የተመለከቱ ሰዎች ሁሉ የሚያዩት ነገር ነው። እሳቸው የተናገሩትን ሐዲስ እኮ ነው የነገርኩህ አይደለም? ውሸት ነው ሐዲሱ የለም አልከኝ። ነው ሐዲስ አሁን ይኸውልሽ ክርክር አይደለም የተፈለገው። ክርክር ሳይሆን ወሂድ ኡስታዝ ወሂድ አዳምጠኝ አንዴ ማለት ነው። እያዳመጥሽ አይደለም ለመሰለሽ አፋፌን የምትይኝ እንደምንድን ነው አይደለም ነው እኔ ሌላ አይደለም። ተረጋጊ። ኧረ እንደ ክርስቲያን አታውሪኝ። ስታውሪኝ እንደ ሙስሊም አውሪኝ። ቢያንስ እንኳን ነሲያ እንደሚያደርግ ሰው አውሪኝ። አትንትራክ በዲፌንዲንግ ይኸውልሽ ቁርአንና ሐዲስ ይጠቀስ፣ ለዲፌንዲንግ አይጠቀስም። ለሙስሊም ለዲፌንዲንግ አይደለም እኮ የጠቀስኩት እኮ። አዳምጫ እኔን ሐሳቤን አልጨረስኩም እኮ። አሁን ምንድነው ኒቃብ ፈርድ ነው ወይስ ሙስተሃብ ነው በሚለው ኺላፍ አለበት ብለሽ ብታስቢ ማውራት ከፈለክ ኡስታዝ ወሂድ በውስጥ ማውራት እንችላለን። ጀዛከላሁ ተዓላ ኸይር። ነው ለምን ትፈሪያለሽ? ከሁለት ለምን ትሸሻለሽ? አፈርቻ አይደለም ግን እኔ አይደለም ለምን ትፈሪያለሽ? ማለት ከሌላው ጋር የምጨቃጨቅ ከሌላ እምነት ጋር ይበቃል። አንተ ጋር ደግሞ እዚህ ጋር አልጨቃጨቅም ነው ያልኩት። እንዴ አራዳም መናገር ነው እንጂ ማዳመጥ እኮ አይደለም። የነገርኩህ ሐዲስ ነው አይደለም የሚለውን መልስልኝ ያልኩት። ስለሱ አልጠየኩሽም። አቡ ዳውድ ላይ ረሱል አለይሂ ሰላቱ ወሰላም የተናገሩትን ነው አይደለም ነው የጠየቅኩህ አይደለም? አሰሚም ማለት ነው። በጣም ነፍስያ ነው ይሄ፣ የነፍስያ ጉዳይ ነው። እሺ ችግር ነው አይደለም እኮ እኔ ልጆች እና ባለ ትዳር ነኝ ነው አይደለም? ነፍስያ ነው ይሄ፣ ከባድ ነፍስያ ነው ወላሂ። ነፍስያ ነው። አላህ ያንሳልሽ። የሙስሊም ሴት ባህሪ ሻርፕን ሂጃብን መልበስ ብቻ አይደለም፣ ሐያ የሚባል ትልቅ ልብስ አላቸው። ይህንን ልብስ የምታገኙ ደግሞ እነዛ ውድ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች፣ ባለቤቶች እና የነዛን ውድ ሰሐቢያት ታሪክና አካሄዳቸውን በምትመለከችበት ጊዜ ይህንን ውድ ሐያ የተባለ ልብስን ታገኛለሽ። ዝም ብሎ ማንንም አልፈራም ማን ይናገረኛል ብለሽ ብትወራጭ ክብርሽን ነው እንጂ የምታጎይው ምንም ነገር የምትፈጥረው ነገር የለሽም። ስለዚህ ድርጊቶችሽ ሁሉ በሙቀት በኃይል የተሞሉ ናቸው። አላህ አደብ ይስጥሽ፣ አላህ ስርዓት ይስጥሽ። መጅሊስን በተመለከተ የተናገርሽው ስርዓት የጎደለው ንግግር አለሽ። አሁን ደግሞ የተመረጡ አሉ፣ የሚከፋፍሉ በአፋቸው የሚከፋፍሉ የተመረጡ አሉ። አሁን ምርጫ ውስጥ ተመርጠው የገቡ እነሱን ራሱ መንግስት እንዲያያቸው ጥሪ ያቀርባለሁ። እኔ ደንታ የለኝም። አመራር ላይ ያሉ የሙስሊም መሪዎችን መናገርም ከሆነ የፈለግሽው ስርዓቱ ይሄ አይደለም። ሚዲያ ላይ ወጥሽ እንዲህ እየተወራጭሽ አይደለም የምትነግራቸው።
አደብና ስርዓት አለው። ይህንንም ከሆነ የፈለግሽው ነገር ግን አንቺ የፈለግሽው ይህንን አይደለም። ከፋፋይ ያልሻችሁ ማንን እንደሆነ የታወቀ ነው። የዚህን አይነት ስሜታዊነትሽን የሚቃወሙ ማን እንደተመረጠ ሁላችንም እናውቃለን። አንቺ እንደገለጽሻቸው ከፋፋይ የተባሉ የሱና ኡስታዞች አልተመረጡ። በዕልማቸው፣ በአኽላቃቸው፣ በአካሃዳቸው፣ በሁሉም ስነ ምግባራቸው የተሻሉ የተባሉ የሱና መሪዎቻችን የሱና ዑለሞቻችን ተመርጠዋል። አልሐምዱሊላህ። መጅሊስ ላይ የተመረጡ ሰዎች ሙሉ ለሙሉ ሁሉንም ነገር ያሟላሉ ማለት አይቻልም። ክፍተት ይኖርባቸዋል፣ ጉድለት ይኖርባቸዋል። ነገር ግን ይህንን ክፍተታቸውን ጉድለታቸውን አንቺ በገለጽሽው አይነት ሁኔታ እየወጣን የምንናገር ከሆነ መፍሰዳን እንጂ መስለሐን ማምጣት አይቻልም። እስበይ፣ ተረጋጊ። ብዙ ነገር ይጎልሻል። በሁሉም ነገር ላይ አዋቂ ነኝ ብለሽ ራስሽን ስለሳልሽው ብዙ ነገር ላይ መስመር እየሳትሽ ነው። የምትናገሪያቸውን ንግግሮች የሚመዘግብ ጌታ ስላለ ቢያንስ እሱን እንድትፈሪ አስታውስሻለሁ። ወሰላሙ አለይኩም ወራህመቱላህ።